Hi guys, welcome back to my YouTube channel. ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ስለ ስኮላርሺፕ፣ ስለ ዩኒቨርሲቲ and also internship ብዙ ነገሮች ስለምታገኙበት ሰብስክራይብ ማድረግ እንዳትረሱ። በዛሬ ቪዲዮ የምናየው ብዙዎቻችሁ የምታውቁትን fully funded scholarship በመስጠት የሚታወቀው ዩኒቨርሲቲ ኦፍ ማርኬይ ነው። ዩኒቨርሲቲ ኦፍ ማርኬይ የሚገኘው አንኮና በምትባል ኢታሊያን ሲቲ ውስጥ ሲሆን ሊቪንግ ኮስቱም ኮምፔርድ ቱ ዲፍረንት ሌላ ሜንሽን ካረኳቸው ሲቲዎች ቺፐር ነው። ይህም ዩኒቨርሲቲ ብዙ ፊልዶችን ይይዛል እንደ አግሪካልቸር፣ ኢኮኖሚክስ፣ ኢንጂነሪንግ፣ ሜዲሲን በተጨማሪ ደግሞ በሳይንስ ፊልዶችም አሉት። የሚሰጠውን ፕሮግራም ዲግሪ ፕሮግራም አለው፣ ማስተርስ ፕሮግራም አለው፣ ፒኤችዲ ፕሮግራምም አሉት። በተጨማሪ የሚሰጣቸው ፕሮግራሞች በእንግሊዝኛም አሉት፣ በጣሊያንኛም የሚሰጣቸው ኮርሶች አሉ። ዩኒቨርሲቲ ኦፍ ማርኬይ ላይ አፕላይ ማድረግ ስትፈልጉ ለ5 ኮል ይከፈላል። የመጀመሪያው ከ16 ዲሰምበር 2025 እስከ ጃንዋሪ 30 2026 ነው። ሰከንድ ኮሉ ደግሞ ከማርች ጀምሮ እስከ ኤፕሪል 30 ነው which is አሁን ያለንበት ማለት ነው። ኤፕሪል ሊያልቅ ትንሽ ቀናት ነው የቀሩት። ይሄንን ቪዲዮ ያያችሁ ከሆነ ካሁኑ አፕላይ ማድረግ ይኖርባችኋል። ሰርድ ኮሉ ከ1 ጁን እስከ 13 ጁን ነው። ፎርዝ ኮሉ ደግሞ ከ1 ጁላይ እስከ 13 ጁላይ and the fifth ደግሞ ከ15 ጁላይ ጀምሮ እስከ 5th ኖቨምበር 2026 ነው ማለት ነው። እናንተ አፕላይ ማድረግ የምትችሉት the first, second እና third ላይ ነው። ከዛ በኋላ ያሉት ለሌላ ኢንተርናሽናል ተማሪዎች ስለሆነ ማለት ነው። ፕላስ the third call even አፕላይ የምታደርጉበት ፊልድ ማተር ያደርጋል which is restricted የሆኑትን ፊልዶች ነው የምታገኙት ማለት ነው። ፍሪ አክሰስ ያላቸውን ላታገኙ ትችላላችሁ። አሁን ደግሞ ስለ ላንጉጅ ፕሮፊሸንሲ ሰርቲፊኬት ያስፈልጋል ወይስ አያስፈልግም የሚለውን እናውራ። ዲግሪ ተማሪ ከሆናችሁ ግዴታ ላንጉጅ ፕሮፊሸንሲ ሰርቲፊኬት ሊኖራችሁ ይገባል። ሚኒንግ ሚዲየም ኦፍ ኢንስትራክሽን መጠቀም አትችሉም ማለት ነው። ከትምህርት ቤታችሁ ያጻፋችሁት ሊሆን አይችልም። ፈተናውን ከተፈተናችሁ በኋላ ሌቭላችሁ ሊሆን የሚገባው ደግሞ ሚኒመም ከቢ1 እስከ ቢ2 ነው። የመረጣችሁት ፊልድ ማተር ያደርጋል። ቢ1 ነው ወይስ ቢ2 የሚለውን እሱንም ገብታችሁ ዌብሳይቱ ላይ ማየት ትችላላችሁ ማለት ነው። ማስተርስ ተማሪ ከሆናችሁ ደግሞ ሚዲየም ኦፍ ኢንስትራክሽን መጠቀም ትችላላችሁ። ሚዲየም ኦፍ ኢንስትራክሽንም ስታጽፉ ሌቭላችሁ ሚኒመም መሆን ያለበት ቢ2 ከቻላችሁ ቢ2 ነው ማድረግ ያለባችሁ። ሚኒመም ደግሞ ቢ1 ቢሆን ይመረጣል ማለት ነው። ሌላ የዩኒቨርሲቲ ኦፍ ማርኬይ ጥቅሙ ምንድነው? አፕላይ አድርጋችሁ ያስገባችሁት ላንጉጅ ፕሮፊሸንሲ ሰርቲፊኬት አክሴፕት ካላደረጉት እራሳቸው የሚፈትኗችሁ ላንጉጅ ቴስት አለ ማለት ነው። ካልተቀበሏችሁ ራሳቸው የሚፈትኑትን ፈተና መውሰድ ብቻ ነው የሚጠበቅባችሁ። እዚህም ዩኒቨርሲቲ ላይ አክሴፕት ከተደረጋችሁ በኋላ ዲፍረንት ስኮላርሺፖች አሉት which is fully funded የሆነ ስኮላርሺፕ ማለት ነው። ምግብ፣ መኝታ በተጨማሪ ደግሞ ፖኬት መኒ እየሰጧችሁ ለ2 እስከ 3 ዓመት ድረስ መማር ትችላላችሁ። የዚህን የስኮላርሺፕ አሞላላቸውን ደግሞ ማወቅ ለምትፈልጉ ካላችሁ ኮሜንት ሴክሽን ላይ ያሳውቁኝ። ስኮላርሺፑ በሚከፈትበት ጊዜ ሙሉ ቪዲዮን እሰራላችኋለሁ ማለት ነው። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። አሁንም ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ቀጥታ እንዴት አፕላይ ማድረግ እንደምትችሉ እያንዳንዱ ስቴፕ አብረን እናያለን። the first step ዩኒቨርሲቲ ኦፍ ማርኬይ አፕሊኬሽን ፖርታል ብላችሁ ሰርች ታደርጋላችሁ። ይሄ ፔጅ ይመጣላችኋል። ወደ ታች ስክሮል አድርጋችሁ ይሄንን ሊንክ ትነካላችሁ ማለት ነው። እሱ ሊንክ ከከፈታችሁት በኋላ ይሄ ፔጅ ይመጣላችኋል። እንደምታዩት ፕሪ ኢቫሉዌሽን 2026-27 ይላል። ልክ ነው ማለት ነው። ወደ ታች ስክሮል አድርገን እያንዳንዱን ስቴፕ ያሳየናል። ስቴፕ ኦፍ ዘ አድሚሽን ፕሮሰስ ምን ማድረግ እንዳለብን፣ ከዛ በኋላ ደግሞ ፕሪ ኢቫሉዌሽን አፕሊኬሽን ፕሮሰስ እንዴት እንደሆነ ያሳያችኋል። አሁን ወደ ታች ስክሮል አድርጋችሁ ማየት ትችላላችሁ። ኮርሶቹን የቱ ጋር ማግኘት እንደምትችሉ ኤክስፕሎር አወር ፕሮግራም የሚለው ላይ ያለላችሁ። ቬሪፋይ ዮር ኳሊፊኬሽን ማየት ትችላላችሁ። የሚያስፈልጉትን እንግሊሽ ፕሮፊሸንሲ ማየት ትችላላችሁ። አፕሊኬሽን ፊ አለው እንደምታዩት 10 ዩሮ አፕሊኬሽን ፊ መክፈል ይኖርባችኋል። ከታች ሜዲሲን፣ ሰርጀሪ መማር ለምትፈልጉ ማንበብ ያለባችሁን እዚህ ላይ ታነባላችሁ። ሌላ ማየት ያለብን ምንድነው? ወደ ታች ስክሮል አድርገን ኮሎቹን ነው ቅድም ሜንሽን ያደረኳቸው። አሁን ሰከንድ ኮል ላይ ነው ያለነው which is እስከ 13 ኤፕሪል የሚቆይ ማለት ነው። ከታች ሰከንድ ኮል ስታርት የሚለውን ትነኩታላችሁ። ሎጊን የሚል ፔጅ ነው የሚመጣላችሁ። እናንተ ሬጂስተር ነው ማድረግ ያለባችሁ። ከላይ ሬጂስተር የሚለውን ትነካላችሁ። ከዛ ኢሜል አድሬሳችሁን እዚህ ላይ ማስገባት ትችላላችሁ ማለት ነው። እኔ ያሰን ኤግዛምፕል ከበደ @gmail.com ብዬ ጽፌያለሁ። እናንተ ከዩኒቨርሲቲ ኢንፎርሜሽን እንዲደርሳችሁ የምትፈልጉትን ማስገባት ነው። ፓስወርድ እዚህ ላይ ታስገባላችሁ። ኮንፊርም ታደርጋላችሁ ፓስወርዳችሁን። ፈርስት ኔም፣ ላስት ኔም፣ ከዛ ፓስፖርት ነምበር ያስፈልጋል። እሱ ማስገባት እንዳትረሱ። ከዛ ወደ ታች ስክሮል ስታደርጉ yes I wish to receive other information ከዛ ሬጂስተር ማለት ነው የሚጠበቅባችሁ። ሬጂስተር ካላችሁ በኋላ ኢሜል ይደርሳችኋል። ኢሜላችሁ ላይ ገብታችሁ ኮንፊርም ታደርጉና ቅድም ሎጊን ፔጅ የመጣልን ላይ ተመልሰን እንገባና ኢሜላችሁና ፓስወርዳችሁን አስገብታችሁ ሎጊን ታደርጋላችሁ። ሎጊን ካላችሁ በኋላ ይሄ ፔጅ ይመጣላችኋል። እንደምታዩት አፕሊኬሽን መጀመር ለምትፈልጉ እዚህ ጋር ክሊክ አድርጉ ይላል። እናንተ ስታርት አፕሊኬሽን የሚለውን ከታች ትነካላችሁ።
So the first የሚሆነው ፐርሰናል ዳታችሁን ኤዲት ማድረግ ነው። እዚህ ጋር ኦልሬዲ እኔ የጀመርኩት ስለነበረ ለእናንተ ሪከርድ ለማድረግ ኮንቲኒው ትሉታላችሁ ወይም ስታርት ነው የሚለው ለእናንተ። ሶ ይሄ ፔጅ ይመጣላችኋል። ፐርሰናል ዲቴይላችሁን የምታስገቡበት ፈርስት ኔም፣ ላስት ኔም ኦልሬዲ አስገብታችኋል። ኢሜይላችሁንም እንደዛው። ዱ ዩ ኒድ አ ቪዛ? የስ። ናሽናሊቲ ኢትዮጵያ። ፓስፖርታችሁን ታስገባላችሁ። አፕሎድም ታደርጉታላችሁ። ኤክስፓየር ዴቱን ትጽፋላችሁ። ጀንደር ሜል ፊሜል፣ ዴት ኦፍ በርት፣ ሲቲ ኦፍ በርት፣ ካንትሪ ኦፍ በርት ኢትዮጵያ ትላላችሁ። ሰከንድ ናሽናሊቲ ኖ የለንም ትላላችሁ። ከረንት ካንትሪ ኦፍ ሬዚደንስ ኢትዮጵያ ብላችሁ ሰርች ታደርጉና ኢትዮጵያን ካስገባችሁ በኋላ ፋይናል ሰብሚሽን የሚለው ሰሚት ታደርጋላችሁ ማለት ነው። ሰሚት ካላችሁ በኋላ ድጋሜ ኢሜይል ይደርሳችኋል which is ፐርሰናል ዲቴይላችሁን አስገብታችኋል የሚል ማለት ነው። ድጋሜ ሎጊን ታደርጉና ስትገቡ አሁን ደግሞ ፐርሰናል ዲቴይል ብቻ ስታስገቡበት የነበረው አዲስ ታብ ይመጣላችኋል which is start your application የሚል ማለት ነው። start your application ብላችሁ መጀመር ትችላላችሁ። start your application ካላችሁት በኋላ ይሄ ይመጣላችኋል። ፐርሰናል ዲቴይላችሁን ኦልሬዲ ያስገብታችኋል። አሁን ይሄ ጀነራል ኢንፎርሜሽን ነው። ማንበብ ትችላላችሁ። ምን እንደሚያስፈልጋችሁ፣ ምን ያህል አፕሊኬሽን ማስገባት እንደምትችሉ። እንደምታዩት ማክሲመም ኦፍ 2 አፕሊኬሽን ነው ማስገባት የምትችሉት። ፐርሰናል ዲቴይላችሁን ፕሮግራሙን፣ ላንጉጅ፣ ኤጁኬሽን እዚህ ላይ ነው የምታስገቡት ማለት ነው። ፐርሰናል ዲቴይል ቅድም ያስገባናቸው ዲቴይሎች ናቸው። ኢንኬዝ ያልሞላችሁት ነገር ካለ ሪቪው አድርጋችሁ ማሙላት ትችላላችሁ። ለምሳሌ እዚህ ጋር ስልክ ቁጥር አላስገባንም ነበር፣ ስልክ ቁጥር ታስገባላችሁ። ኤምባሲ የት ነው የምትሄዱት የሚለውን ኤምባሲ ኦፍ ኢታሊ ኢን አዲስ አበባ ትሉና ኔክስት ትላላችሁ። እዚህ ላይ ፕሮግራም ቾይስ ነው እንደምታዩት። ፕሮግራሙ ላንጉጁን ታይፑን ይጠይቃችኋል። ላንጉጅ እንግሊሽ ትላላችሁ። ከዛ ፕሮግራም ታይፕ ትመርጣላችሁ። ባችለር ነው ወይስ ማስተርስ የሚለውን አስ አን ኤግዛምፕል ዝም ብዬ ማስተርስ ብያለሁ። ከዛ በኋላ የምትፈልጉትን ፕሮግራም እዚህ ላይ ትመርጣላችሁ ማለት ነው። እንደምታዩት ብዙ ፊልዶች አሉት። የፈለጋችሁትን መምረጥ ትችላላችሁ። አስ አን ኤግዛምፕል እዚህ ጋር ኤሌክትሮኒክ ኢንጂነሪንግ መርጫለሁ። ኢንቴኩ መቼ ነው? with ቪዛ ነው እኛ የሚያስፈልገን። ቪዛ 2026 ከዛ ኔክስት። ቀጣይ ላንጉጅ ነው። እንደምታዩት እዚህ ላይ እኔ ቢቱ ብያለሁ። ታይፕ ኦፍ ሰርቲፊኬታችሁን ማስገባት ትችላላችሁ። እንግሊሽ ስኮራችሁን እና አፕሎድ ማድረግ ነው የሚጠበቅባችሁ። ሌላ ላንጉጅ ካወቃችሁም እዚህ ላይ አድ ማድረግ ትችላላችሁ ማለት ነው። ቀጣይ ኔክስት ትላላችሁ። ኔክስት ስትሉ ኤዱኬሽን ነው። እዚህ ላይ ፎሬን ታይትል ትሉታላችሁ። ከዛ በኋላ የጨረሳችሁበትን ደግሞ መንዝ እና ይር ታስገባላችሁ። ሰከንዳሪ ኤዱኬሽን ጠይቃል which is 12ኛ ክፍል ማለት ነው። እኔ እንደዚህ ነው የሞላሁት። እናንተ የጨረሳችሁበትን ከዛ ዲፕሎማ ማስገባት፣ ትራንስክሪፕት 12 ዓመት መሆኑን፣ ቶታል ያመጣችሁትን ውጤት፣ ሚኒመም ፓስ ማድረጊያው ስንት እንደሆነ፣ ማክሲመም ስንት እንደሆነ ታስገባላችሁ። ከዛ ኢንትራንስ ኤግዛማችሁ ማስገባት ነው ማለት ነው። ሌላው ሃየር ኤዱኬሽን which is bachelor ዲግሪ መጨረሳችሁን። የኛው ባችለር ኦፍ አርት ብያለሁ። ስንት ዓመት እንደተማራችሁ፣ ዩኒቨርሲቲውን፣ ኢትዮጵያ፣ ከዛ ደግሞ ግራጁዌሽን ዴታችሁን፣ እነሱን ፋይናል ያመጣችሁን ዲግሪ ትራንስክሪፕታችሁን አፕሎድ ታደርጋላችሁ። ሌላ ተጨማሪ ሃየር ኤዱኬሽን ካላችሁ ደግሞ ታስገባላችሁ። ሲሚያ ካላችሁ የስ፣ ከሌላችሁ ኖ ትላላችሁ። ከዛ ኔክስት ማለት ነው የሚጠበቅባችሁ። ቀጣይ ፕሮፌሽናል ኤክስፒሪየንስ ነው። ዱ ዩ ሃቭ ኤኒ ፕሮፌሽናል ኤክስፒሪየንስ ይላል። የስ ትላላችሁ። ከሌላችሁ ኖ። ከዛ ኤክስፒሪየንሳችሁን እዚህ ላይ ሴሌክት ማድረግ ነው። ላይክ በቅርቡ የሰራችሁት ኢንተርንሺፕ ካለ ዲዩሬሽኑ ለስንት ጊዜ እንደሆነ፣ ካምፓኒውን፣ ሴክተሩን ለምሳሌ ሎቢ ያለው እዚህ ጋር ካንትሪውን ኢትዮጵያ ከሆነ ኢትዮጵያ ትሉታላችሁ። ኤንድ ዲስክሪፕሽን ስለ ስራው ማውራት የምትፈልጉ ከሆነ ከታች ዲስክሪፕሽን ታስገባላችሁ ማለት ነው። ሲቪያችሁን አፕሎድ ማድረግ እንዳትረሱ። ሌላም ፕሮፌሽን ካላችሁ አዳርጉትና ኔክስት ትሉታላችሁ ማለት ነው። ከዛ ቀጥሎ ሞቲቬሽን ነው። ሞቲቬሽን ግዴታ ነው። ለምን ይሄንን ፕሮግራም እንደመረጣችሁ እስከ 250 ማክሲመም ድረስ ትጽፋላችሁ። የት ነው የሰማችሁት ይሄንን የሚለውን ዩኒቨርሲቲ ዌብሳይት፣ ሶሻል ሚዲያ። እኔ ዩቲዩብ ላይ ስለሆነ ችግሩ እዚህ ጋር ዩቲዩብ የሚል የለም። ስለዚህ ዩኒቨርሲቲ ዌብሳይት ትሉታላችሁ። ከዛ ቀጥሎ ኔክስት ማለት ነው። ቀጣይ ሪኮሜንዴሽን ነው። ሪኮሜንዴሽን የሚሰጣችሁ ሌተር ካለ አድ ሬፈሪ ትላላችሁ። ታይትሉን ማስገባት ለምሳሌ ዶክተር ከሆነ፣ ፕሮፌሰር ከሆነ ፈርስት ኔም፣ ላስት ኔም፣ ኦርጋናይዜሽኑን፣ ጆብ ታይትሉን፣ ስልክ ቁጥሩና ኢሜይሉን ዛት ኢሜይል እንዲያደርጉላችሁ ሰንድ ኢሜይል ትላላችሁ። ኔክስት ማለት ነው። ከዛ ቀጥሎ አፕሊኬሽን ፊ ነው። ቅድም እንደነገርኳችሁ 10 ዩሮ አፕሊኬሽን ፊ ያለው። ፈርስት ኔም፣ ሰርድ ኔም የሚከፍልላችሁን ሰው ወይም የራሳችሁን አድሬስ ታስገባላችሁ። ካንትሪውን፣ ከዛ ፔና ማለት ትችላላችሁ። ኦር ደግሞ መጨረሻ ላይ ስለምትችሉ ኔክስት ማለት ትችላላችሁ።
and then final submission ነው so final submission ላይ I certify so ይሄ በአጠቃላይ ኢንፎርሜሽን ዶክመንቶች ልክ ነው yes I am applying for a third party no ትላላችሁ I declare አንድ ብቻ pre-enrollment ነው yes ከዛ በኋላ ፋይናል ሰሚሽንን ፋይናል ሰሚት ማድረግ ነው ማለት ነው so ለዛሬ እዚህ ጋር ይበቃናል any type of question ካላችሁ ኮሜንት ሴክሽን ላይ አሳውቁኝ እንደተለመደው ቀጣይ እንድሰራላችሁ የምትፈልጉት ዩኒቨርሲቲ ካለ ኮሜንት ሴክሽን ላይ አሳውቁኝ ፕላስ ደግሞ እናንተ አፕላይ እንኳን ባታደርጉ ለጓደኞቻችሁ አፕላይ ማድረግ የሚፈልጉ ካሉ ይሄንን ቪዲዮ ሼር ማድረግ እንዳትረሱ ቻው